ሄሎ ሳሚ። እሺ መጣሁ። እየረፈደብኝ እያልን እንዴ ሳትበይ ምን ሆነሽ ነው? ይደገማል። ምን ነካሽ? አውቀህ ነዋ። ቆይ ደግሞ ስራ አትሄድም እንዴ? ምን ሆነ ነው ፊትህ የጣለው? ምንም ዝም ብዬ ነው። ማዘር ሰላም አይደሉም እንዴ? እንደተለመደው ችግር ፈጠሩ? ጠዋት ደህና ነበረች። ታዲያ ምን ሆነ ነው? ዝም ብዬ ነው፣ ደካክሞኝ ነው። በቃ አታስብ። ዛሬ ራት ማድረስላቸው ነኝ። በመኪና መመላለስ የሳያንስ ደግሞ በዚህም ላስቸግርህ። ምን ታካብዳለህ? ምን ችግር አለ? ቀላል ነገር አይደል እንዴ? ይልቅ እኔ ደንበኛ እየጠበቀኝ ነው ልጅ። አንተም ደግሞ መኪና መጥቶልሃል። ተራን ተፍተፍ በኋላ እመጣለሁ። ምልይ ብዬ እብጥ ራበው ብለህ አብልተህ በረደው ብለህ ደግሞ ልብስ ደርበህ ታውቃለህ? አንቺን እየቀለብኩ አይደል? እንዳይበቃኝ ይሄ ደግሞ እየቀለድኩ አይደለም፣ ከልብክ መልስልኝ። እኔ እንደውም እብድን ከመርዳት እኔ ብጤ መርዳት ይቀለኛል። እሱንም አንዳንዴ አይደል? ምን ነው ልጄ፣ ጥማትሽ ባለቀ ሰዓት እብድ ላይ ያደረግሽው እንዴ? ይልቅ እሱን ተወውና አሁን ስመረቅ ለልደቴ እንደው ስጦታ የምትሰጠኝ መስጠት አለብኝ እንዴ? እንዴ ታዲያ ስጠኝ ነው እንዴ? ጉድ እኮ ነው። ይሄ ሁሉ ዓመት አሳድጌ አስተምሬ ከኔ ስጦታ መጠበቅ ግፍ አይሆንብሽ? አባወሪት ቀዝቀዝ ስለተኮሳተርሽ ስጦታ አይደለም የነገ ታክሲ ማታገኝ። ታያለህ ደግሞ ገና ተመርቄ ራሱ ካንተ ራስ አልወርድም። እሺ ታያለህ። እና ታዲያ ለምን ተማርሽ? ለመዘፍዘፍ ከሆነ እኮ ዲግሪ አልጠየቅኩሽም። ገብተሽ አትተኝም? ነገ ጧት ስለረፈደብኝ ስትይ እንዳልሰማሽ። ሂጂልኝ ብትል አይቀልክም?
ይልቅሽ ነገር ረፍት አይደለ ለምን ትምህርት ታደርሰኝ? በጥናት ሰበብ ያላጠጣሁትን አበቦችን አጠጣለሁ። ለዛ ነው እሺ እኔ ልጅ። እያየኸኝ አይደል እንዴ? ምንድን ነው የምትጠይቀኝ? በጣም ይቅርታ። ግን እርግጠኛ ነሽ ተጨማሪ ሕክምና አያስፈልግሽም? አያስፈልገኝም። ቤት ሄጄ መተኛት ነው የምፈልገው። ከቻልክ ቤት ያደርሰኝ። አይ አማምሽ አይደል? በጣም ይቅርታ። እሺ በእናትሽ። ለምንድን ነው አንተ ይቅርታ የምትጠይቀኝ? አንተ ምን አደረግክ? ባይሆን ማስቸገሪ ካልቀረ ቤቴ ብታደርሰኝ፣ በዛውም የሆስፒታሉን ገንዘብ ከዛ ትወስዳለህ። አረ ለገንዘቡ ችግር የለውም። ቤትሽ የት ነው? በዚህ ወደታች። እሺ እንዴ ምንድን ነው? ምን ሆነሽ ልጄ? መኪና ነው? ኧረ ቤት ተረጋጋ። መኪና አይደለም። ኖ ሆስፒታል እንሂድ፣ ሆስፒታል እንሂድ። ነይ። ስልክ ሴት ነው ያለው። አይ ቤት ስትደረግግ ጊዜ ትንሽ ነካ አረገሻ። ምን ሆነሽ ነው? ወድቀሽ ነው? እብድ ደብድባኝ እኮ ነው። እብድ እንደዚህ የመታችሽ? ደግሞ እኮ ብታያት አሮጊት ናት፣ ግን ደግሞ ጉልበቷ ጉልበት እንዳይመስል። እንዴ የት ነው ያለችው? ይቻውቋብን ነው ያሳይ። እቺ ላይ ያለችው አሮጊት ነች። ተረጋጋ ይቤ። እንዴ እብድ እኮ ናት። ይልቁን ወደ ቤት አስገባኝ። ወደ ቤት በጣም አማኛል። እሺ ነይ እኔ ልጅ ነይ። ወይኔ የልጁ ብሩን ተንስጠው ሄደ። ይደርሳል። ነይ ወደ ቤት እንግባ። ፒስ ነው። ማዘር ሰው እንደጎዱ ሰማሁ። ሳሚ በእናትህ ስለዚህ ጉዳይ ማውራት አልፈልግም። ልጅቷ ደህና ናት? ማለቴ ብዙ ተጎድታለች? እኔ ያው የማየን የምትታውቀው የለ ጀርባዋ አካባቢ ወገቧ ላይ ጉዳት ደርሶባታል። ትንሽ ተጎድታለች። እና ብዙ ወጪ አስወጣ? እኔ ወጪው መቼ አሳሰበኝ ብለን። ታዲያ ምንድን ያሳስበ? መመረቂያ ፔፐሯን ከሰራችበት ድርጅት የተሰጣት የፍቃድ ወረቀት እንደሆነና እሱን ካለዘች ድርጅቱ እንደማይቀበላት የነገረች። ታዲያ ድጋሚ ፍቃድ ማውጣት ትችላለህ? ነገ በጠዋት ነው ማስገባት ያለባት። አስቸኳይ ነው። በምን ልረዳት እንደምችል ግራ ግብት ብሎኛል። ቋንቲ ያህል ምን አስጨነቀ እንዴ? የራሷ ጉዳይ ነው። ራሷ አትወጣውም እንዴ? ምን ማለት ነው? ለዚሁ ለዳረገቻት እኮ እናቴ ናት። እና ይሁና። አንተ በእናትህ ዕዳ እስከ መቼ ነው ስትከፍል የምትኖረው? እስቲ ንገረኝ። በቃ ሳሚ፣ በቃ ከዚህ በኋላ እንደዚህ ስትለኝ እንዳልሰማ እንዳትለኝ። እኔ እኮ ለራስ ብዬ ነው። እንትናሉ እንዴ ብዬ አሁንስ ከእብዱ ዓመት ይልቅ የአንተ ማፍጠጥ እያሳመመኝ ነው። ምን አባቴ ላድርግ ብለሽ ነው? አንድ ሆነሽ ነው እኮ የምታስጨንቂ። ወይ ቤ አሁንም ይሄ አንድ ነሽ ምናምን ጨዋታ ልትጀምር ነው? ተው አላልኩህም እንዴ? አንቺ ምን አለብሽ? እኔ እኮ ተጨንቄያለሁ። እኔ ጭንቅ ልበልልኝ አባት።
እኔ የምልህ ግን ይቤ የቅድሙ ልጅ ግን አልገረምክ? ደግሞ ምንድን ነው የሚገርመው እንዴ? ከብድ አገላግሎኝ አሳክሞ እዚህ ቤት ድረስ አድርሶኝ ምንም ሳይጠይቅ አለመሄዱ ነው። በዛ ላይ ደግሞ ባላጠፋው ጥፋት ዝም ብሎ ሲጨነቅ 10 ይቅርታ ሲጠይቀኝ ነበር። አይ የዘመኑ ሰው መርዳት እንደ ቁም ነገር ተቆጥሮ ሲገርም እየተባለ ይወራለት ጀመረ አይደል? ደግሞ ባለፈው ምሽት ራሱ ምግብ ሲያቀብላት እንዳይበርዳት ደግሞ ልብስ ሲደረብላት ምናምን ያየውስ ነበር። ይሄ ነገር ወዴት እያመራ ነው? እሱን ለመታወቅ ብለሽ ሄደሽ አይደል እንዴ ተፈንክተሽ የመጣሽው? ይቤ ደግሞ እሺ ፍቅርስ ቢሆን ምን ችግር አለው? ስምረት እኔ በፍቅር ሲቀለድ ደስ እንደማይለኝ ታውቂያለሽ። አውቃለሁ። እውነተኛ ፍቅር በፊልም እንደሚታየውና በቃል እንደሚነገረው አይደለም። የሚያፈቅር እውነተኛ ሰውና ልብ ይፈልጋል። እንዴ አረኔ ፍቅር ያዘኛል አልኩም። ሲጀመር ልጁ በጣም ስነ ስርዓት ደስ ስለሚል ዝም ብሎ እንደ ጓደኛ ብቀርበው ብዬ አስቤ ነው እንጂማ ፍቅሬ ትምህርቴ እንደሆነ በደንብ አውቃለሁ። እሱ ልክ አይደለም። ትምህርት የነገ ህይወትሽን ይጠቅምሻል እንጂ የነገ ፍቅርሽን ለመገንባት አይሆንም። ሁሉም በጊዜው ነው የሚሆነው። ኦይ ይቤ ምክር ጀመርክ እኮ። ይልቅ ወረቀቱ እንዴት አረክልኝ? ደውላ አናገርካቸው? እኔ አባትሽ ለእሱ አትጨነቂ። ዛሬውኑ ይዘውልሽ ይመጣሉ። እሺ ስለዚህ ነገ ጠዋት ሄጄ እስገባለሁ ማለት ነው። አንቺ አርፈሽ ተቀመጪ። እኔ ለጓደኞች እሰጥልሻለሁ። እሺ ያባ አንቺ ታልበስ ከሆነ አንተ የረሳውን ብር ለመውሰድ ነው የመጣው? ኧረ አይደለም፣ እንደተሻለሽና እንዴት እንደሆንሽ ለመጠየቅ ነው የመጣሁት። እና ሙዝ ጠግናታል ብለህ ነው ሙዝ አንጠልጥላ ያመጣህልኝ? አንቺ ይህን ሹምላስሽን ቀንሹ። ይቅርታ የኔ ልጅ ሳላመሰግን። እግዚአብሔር ይባርክ። አሜን። በሉ እንግዲህ ተጫወቱ። እኔ እዚች ቦታ ደርሼ ልምጣ። ተጫወቱ፣ አጫወቱ። ሰላም። እና እንዴት ነሽ? ደህና ነሽ? ደህና ነኝ፣ ግን ወገቤ በዚሁ እንደለምድበት መንቀሳቀስ አለብኝ። ታዲያ ለምን አልተንቀሳቀሽም? ደጋፊ ያስፈልገኛል። ምን ችግር አለው? እኔ ደግፍሻለሁ። ማ አንተ ለራስህ ደጋፊ ያስፈልግሃል። እሺ ስማኝማ፣ ለምን ወካ እናደርግም? አየሩ በጣም አሪፍ ነው። እሺ አትንኩኝ። ያው ደስ ይበላችሁ። አለያያችሁ እኮ ነው የተጀ ልረፍ። ተውኛ፣ አትንኩኝ፣ ተውኛ። ስተኛ ትመጣለህ፣ ስበላ ትመጣለህ። እሰይ እሰይ፣ እንኳን እሰይ። ተውት ልጄን፣ አትውሰደው፣ አትንኩብኝ። እኔ እንደፈለጋችሁ አድርጉኝ፣ አትንኩ ልጄን። ስምረት እባላለሁ፣ እንተዋወቅ። ሮቤል። ሮቢ፣ ምን ሆነክ ነው እንደዚህ የተጨነከው? ኧረ አልተጨነኩም። ተጨንቀሃል፣ ያስታውቅብሃል። ከሆስፒታል ጀምሮ የምታየኝ አስተያየት የጭንቀት ነው። ትንሽ ስለተጎዳሽ ላገዝሽ ብዬ ነው። በቃ አዎ በቃ። እሺ ጥሩ። ስለዚህ እስከሚሻለኝ ድረስ ከጎኔ ትሆናለህ ማለት ነው። ያልሽኝን ወረቀት ምን አደረግሽ? ይቤ ያስተካከለልኝ። ይቤ አባቴ ነው፣ ቅድም ያየኸው።
ስራ ምናምን እያለ አስደበረሽ? አይዞሽ እኔ ፈታ አደርግሻለሁ። አይ ችግር የለውም እስከሚጨርስ ጠብቀዋለሁ። እኔ ግን የሆነ ነገር ነቄ ብዬብሻለሁ። ምኑን? ይኸውልሽ አመመኝ በሚል ተልካሻ ምክንያት እሱን ለማየት እንደምትመጪ በደንብ ባንኛለሁ። አስነቃብኝ እንዴ? እንዴ በጣም እንጂ። ያው እኔ ፋራ ስላልሆንኩ ነው በውስጥ የምቃርግ ያስኳት። ይልቅ እንፖስ እባክሽ። እንዴ ምን ሆነሃል? አሞሃል እንዴ? ኧረ እንብላ ነው ያልኩሽ ስምሪ። ሮቢ እሺ ካለሽ ይላል። ወዶ ነው እንዴ እሺ የሚለው? ሮቢ ኧረ ና እንፖስ እባክሽ። አባዬ ግን ግዴታ ነገር እንዴ መግባት ያለበት? አዎ የፋይናንስ ኃላፊ በዚህ ወረቀት ምክንያት ለ3 ቀን ሂሳብ አልዘጋም። እና ይሄ አንተ ስራ አይደለም? እንደ ማናጀርነቴ የሚሆነውን ነገር መቆጣጠር ሲገባኝ ተዘናጋው። ታዲያ በእኔ መዘናጋት ምክንያት ሰራተኞች ሂሳብ አጉለው ሲጨነቁ ዝም ማለት አለብኝ? የለብህም። ግን ደግሞ ይህን የሚቆጣጠርላችሁ ሰራተኛ አለ ብዬ ነው። ልጄ ኃላፊነት ያለብኝ እኔ ነኝ። ይልቅ አሁን ሂሳብ አርፈሽ ደምሪ እንዳታሳስቲ። እኔ የምልሽ ሮቤል እንዴት ነው? ደህና ነው። ሰሞኑን ሰላም ናችሁ መሰለኝ። ማላዘንሽን አቁመሻል። ሮቢ እንዲሆነ በዚህ ወጣ በዛ ገባ። ዋ እንዳላቆመው ትቻለሁ የኔ ልጅ። እሺ አርፈሽ ስሪ። እሰይ እንኳን ቀጠቀጠኝ። ምን አባሽ ታይኛል? እሰይ ምን ታይኛለሽ? አቲ እንኳን ቀጠቀጠኝ። አይ እንኳን ቀጠቀጠኝ። አንድ ልጄ አቲ ምን ታያለሽ? አይ አንዱ ልጄ እሰይ እንኳን ቀጠቀጠኝ። አትይኝ እንኳን ቀጠቀጠኝ። እሰይ እንኳን ቀጠቀጠኝ። The warmth has gone away. The fire burned out, darling. The warmth has gone away. You turned so cold on me, baby, and you'll miss my love someday. The fire burned out, it's fading slow indeed. The fire burned out, darling, it's fading slow indeed. ሮቢ ግን ለምን ነው ደግ የሆንከው? ኧረ እኔ አይደለሁም። ነህ እንጂ በጣም ደግ የዋ ሰዎችን የምትረዳ ምናምን። ታውቃለህ ሰው መቅረብ በጣም ነው የምፈራው። አንድ እንኳን የራሴ የምለው ጓደኛ የለኝም። ለምን? ሰዎች በጣም ጎድተውኛል። ተግባቢነቴን አይተው በጣም አጥቅተውኛል። ስለዚህም ከአባቴ ጋር ቤት ውስጥ ተሸሽጌ ነው የምኖረው። በቃ አሁን ያሉኝ ይቤና ትምህርቴ ብቻ ናቸው። አባትሽ በጣም ጥሩ ሰው ናቸው። ጥሩ ብቻ እናቴ ብትሞትብኝም የእሷን ጉለት እንዳላይ አድርጎ ነው ያሳደገኝ። የቅምጥል ልጁ ነኝ። ደስ ይላል። አመሰግናለሁ። ምንም አይደል። ካላስቸገርኩክ አንድ ነገር እንዳደርግ ትፈቅድልኝ? ጥሩ ያደረገልኝ ሰበን ሰማ ማለት ነው። Free from your chain, and now that we're just memories, all I can do is. እንዴት አደርክልኝ? እግዚአብሔር ይመስገን። በጠዋት ቀሰቀስከው? ችግር የለውም። በሰላም ነው የፈለግሽ? ዛሬ ልደቴ ነው። የ24 ዓመት ልጅ ሆንኩኝ። 18 ዓመት ሞልቶሻል እንዴ? ለማንኛውም እንኳን ተወለድሽ። ቴንክ ዩ። እና
እስከዛሬ ድረስ ልደቴን አክብሬ አላውቅም። ስለዚህ ዛሬ ካንተ ጋር ማሳለፍ እፈልጋለሁ። ግን እኮ ሳሚ ታክሲውን ሳሚ እሺ ብሎኛል። ምንም አታካብድ አሁን እንጂ ስቴሽን እንዴት ወጥሮኝ እንደነበረ አሁን በደንብ ተሽሎሻል። ምርሚራ አስታማሚ አይ ስማኝማ ወረቀቴን እኮ አፕሩቭ አደረጉልኝ። በቃ አሁን ለፕሬዘንቴሽን ብቻ መዘጋጀት ነው ያለብኝ። ጥሩ ነው። ለምርቃቴም እንደው የምትሰጠኝ ትንሽ በቃ እንሂድ። እንዴ ስጦታ ስጠኝ ማለት እንደዚህ ያስደነብራል እንዴ? በቃ እሺ ተው አትስጠኝ። ዝም ብላ ማስትሽ ምን ትፈልጋለች? አይደብራትም እንዴ? ሄሎ፣ በሰላም? አዎ አዎ፣ አሁን በደህናሽ ከሆነ የደወልሽው በቃ ልዘጋው ነው ስልኩን። ደግሞ ይሄ ሮቢ ነው። ካላመምሽ በስተቀር እንዳትደውይ አይለኝ መሰል። ቢያምሽስ ሮቤል ጋር ምን አስደወለሽ? እኔ ጋር ደውይ። አንተ ደግሞ እንዳልገባው አትሁን። ምኑን? ሮቢ ደስ እያለኝ መሆኑ ነው። ይሄ ደስታ ደግሞ የሚቀጥለው ከሱ ጋር ሰው ብቻ ነው። እንዴው ካልተሳሳትኩ የዚህ አማርኛ ወደድኩት ይሆን? እኔ ወደድኩት አላልኩ። አብሬው ሲሆን ደስ ይለኛል ነው። በዛ ላይ ደግሞ በብቸኝነት ዓለም ውስጥ ገብቶ እንዴት ነው ቀን ከሌሊት ላላስበው የምችለው? እኔ ቴጄ ነው ብቸኛ የሆንሽው? ታውቅ አይደል ምንም ጓደኛ የለኝም። አንዳንዴ ደግሞ ካንተ ውጪ ማውራው ያስፈልገኛል። ያ ሰው ደግሞ ሮቢ ይመስለኛል። በዛ ላይ እኮ ደግሞ ደግነቱ አማርኛውን አልተጠቀማልሽ እንጂ። ለማንኛውም ከበሽታሽ ብድኝም ያልዳሽ መስለሽ የውስጥሽን ማጣራት። አይ አባቴ ምርጥ እኮ ነው። እስኪ ስለ ራስክ ንገረኝ። ምን ያደርግልሻል? ለማወቅ ፈልጌ። ይኸውልሽ ስምረት፣ እስካሁንም ከአንቺ ጋር የነበርኩት በተዘዋዋሪም ቢሆን የማሳከም ኃላፊነት ስለነበረብኝ ነው። ለምን ብለሽ ግን እንዳትጠይቂ። አሁን ድነሻል። ወደ ነበረው ህይወትሽ መመለስ አለብሽ። አልፈልግም። ለምን ደግሞ አትፈልጊው? ወደ ነበረኝ ህይወት መመለስ አልፈልግም።
ሮቢ ነግሬሃለሁ እኮ ህይወቴ ሰው አልባ ነበር። ከአባቴ ውጭ ሻይ እንኳን እንጠጣ የሚለኝ ጓደኛ የለኝም። አየሽ፣ አንቺ ቢያንስ እድለኛ ነሽ። የሚያዳምጥ እንኳን አባት አለሽ። ለዛውም አቶ ይበቃልን የመሰለ አባት። ሮቢ አልገባህም እኮ ሰው ያስፈልገኛል ያልኩ እኮ ነው። ያ ሰው ደግሞ እኔ መሆን አልችልማ። በቃ ከዚህ በኋላ እንዳትደውይልኝ። የነበረብኝን ዕዳ ከፍዬ ጨርሻለሁ። ወይ ለመጨረሻ ጊዜ ወይ ጸበል ወይ ሐኪም ቤት ለምን አናስገባቸው? ያወክ እሷ እኮ በአራት ግድግዳው ስትታጠር ነው እብደቷ የሚጨምረው። እኔ ደግሞ የዚህ አካል መሆን አልፈልግም። አዎ ይገባኛል፣ በረንዳ ነው የምትኖረው። ግን ደግሞ በረንዳ ላይ ስትሆን ነፃነት ስለሚሰማት እሱን ነፃነቷን መንፈግ አልፈልግም። አንተም እኮ ተቸገርክ፣ ወይ ከኑሮ ወይ ከእናትህ አለው። አይ ሳሚ፣ እንዲህም አድርጌ ከጸጸት በዳንኩ። ስለምን ጸጸት? ቆይ አንተ አባትህ በሰራው ስራ እድሜ ልክ ነው ስትጸጸት የምትኖረው? አረ በእናትህ የራስን ህይወትን በእናትህ እምቢ ማለት እየቻልኩ እምቢ ያለ ማለት ራሱ ስህተት አይደለም እንዴ? በቃ ተወኝ በእናትህ። ስለ እንደዚህ አይነት ጉዳይ አታውራኝ። እሺ ተዋል። ደግሞ ዛሬ ስምሪ አትመጣም እንዴ? ከዚህ በኋላ አትመጣም። ለምን ደግሞ እንደለመድኩ አስቀየምካት? ሳሚ፣ እኔ ሴት ልጅ ማፍቀር እንደማልችል ታውቃለህ አይደለም? በቃ ይህን ጉዳይ አታንሳብኝ በእናትህ። ቆይ እስከ መቼ? ለምንድን ነው ለራስህ እድል ማሰጠው? የምን እድል እስታ? እስኪ እናቴን ተመልከታት። ባመነችውና አፍቅራው ባገባችሁ ባሏ ይሄው እንደዚህ ሆና ለብደት ተዳረገች። እኔ ማንን አምኜ ነው ወደ ህይወት ውስጥ የምገባው? ንገረኝ እስቲ። ይህ እኮ ከአንተ ጋር የሚገናኝ ታሪክ አለ። የአባቴ ደም በውስጤ ስላለ በደንብ ያገናኝ። ሮቢ በእናትህ በቃ አሁን ተወኝ። ይልቅ የሚበላ ነገር እናድርስላት። በእናትህ እንሂድ። እንዴት እንደደከመኝ ታውቂያለሽ? ምን ነው ደግሞ ወጭሽ ሙዘረካሽ? ምንም የሚበላ ላቅርብልህ? በእኔ ተራራ ስለሰራሽ ነው እንደዚህ ያኮረፍሽው? አላኮረፍኩም። ንገሪኝ የኔ እናት፣ አታስጨንቂ። ምን ሆነሽ ነው? ሮቤል ከዚህ በኋላ እንገናኝም አለኝ። ለምን? እኔ እንጃ። ዕዳዬን ጨርሻለሁ ምናምን ብሎ እዚህ ቤት ድረስ ሸኝቶኝ ሄደ። የምን ዕዳ? አላውቅም። ስምረቴ ግን ይሄን ልጅ ምን ያክል ታውቂዋለሽ? ማወቅ ያለብኝ እኔ አላውቀዋል። እናትሽ እኔ ሳደርጋት ብዙ ጊዜ ፈጅቶብኛል። በዛ ውስጥም ብዙ ነገር አስተምሮኛል። ትዕግስትም እውነተኛ ፍቅር የራስ ማንነትን አስተምራኝ አልፋለች። ጊዜ መውሰዱ መልካም ነው ልጄ። ወርቅ ልብሽን ያለ ጊዜው አሳልፈሽ እንዳትሰጪ። የሮቤልን ማንነት ደግሞ በደንብ አረጋግጪ። አባዬ ግን አንተ በምን አወቅ? ያለፍኩበት አይደል እንዴ ልጄ? ግን ይቤ ትምህርቴን ሳልጨርስ ስለወደድኩ አላዘንክብኝም አይደል? ፍቅር ጊዜውን ጠብቆ እንደማይመጣ እኔም ምስክር ነኝ። ግን አደራ ራስሽን ጠብቂ። ከምንም ነገር በላይ ደግሞ ያፈቀርሽውን ሰው ማንነት በደንብ አውቂ። እስቲ ላይ ወጥቼ ልቀይር። ሃይ፣ ምን እያረግሽ ነው? ጓደኛዬ እንድትሆን ፈልጋለሁ። ይሄን ጉዳይ እኮ ተነጋግረንበታል አይደል? አላወራንም። ጀስት ጓደኛሞች ነን ያልኩ፣ ሌላ ነገር እኮ አልጠየቅኩም። አልችልም። ትችላለህ። አንቺ አምሻል እንዴ? ለምን ነው ስራ ቦታዬ ድረስ መተሽ የምትረብሽኝ?
በሽተኛ ናት እንዴ? አሪፍ ነው ያደረግሽው። ይሳካል ይመስላል? በደንብ ነው እንሂድ። ቆይ አንቺ ግን እስከ መቼ ነው የምትከተኝ? ጓደኛዬ እስከምትሆን ድረስ ነው። ሮቢ በእናትህ አትድረቅ። ጓደኛ ብቻ ሆናል፣ ሌላ ነገር አልጠየኩም። እሺ ግን ይሄ ድርቅ የምትዩን ባህሪሽን ተይ በእናትሽ። ወዴት እየሄድክ ነው? ወዴት እንደሚሄድም ሳታውቂ ነው እንደምትከተኝ? ወደ ቤት ነው የምሄደው። ትሄጃለሽ? The fire burned out, darling. The warmth is gone away. You turned so cold on me, baby, and you'll miss my love someday. The fire burned out, it's fading slow and deep. The fire burned out, darling, it's fading slow and deep. I'll keep on moving forward, but I'll cry myself to sleep. The fire burned out, it's gone and gone for good. The fire burned out, oh, it's gone and gone for good. ምግቤን ወሰዱብኝ! ምግቤን ወሰዱብኝ! ልጄ መቼ ነው የምትመጣው? ምግቤ ተወሰደብኝ። እማዬ በጣም ይቅርታ፣ በራሴ ጉዳይ ቢዚ ሆኜ ረሳሁሽ አይደል እንጂ። ሄሎ፣ እድሜ ላንቺ። አድክመሽኝ ተኝቼ ገናውን መነሳቴ ነው። በቃ አንቺ ምላስሽ አይደክምም አይደል? ተገላገልኩሻ። በይ እሺ፣ ቻው፣ ደህና ሁኚ። ምንድነው እኔ ልጅ ጥርስ ያማረብኝ ብለሽ ዝም ብለሽ ትገለፍጫለሽ አይደል? በአንተ ወጥቶ ነዋ። ትምህርት እንዴት ነው ለመሆኑ? ይቤ ምን ፈልጎ ነው ካወቅኩ? ምን ሆንሽ ደግሞ? የመጣው ስለ ትምህርት ልትጠይቀኝ አይደለማ። ስለምንድን ነው? ኦ እንደዚህ ነቄ ከተባባልንማ እኔም የነቃውብሽ ልንገርሽ። ምንም ይሉኝታ የለም። ጠዋት ከኪስ የወሰድሽውን ብር ቁጭ አድርገህ ይቤሙት መልስልሃለሁ። አሁን ግን የለኝም፣ አጥፍቼዋለሁ። ነገ መልስልሃለሁ። ነገ ከግራ ኪስ ወስደሽ ነው የምትመልሽልኝ? ለሮቢ እኮ አንዳንድ ነገር ላሟላለት ብዬ ነው። ይሄ ልጅ ለምን አንደኛው እኔ ቤት ገብቶ አይጦርም? ጉድ እኮ ነው። ገና ለገና አንቺን አተረፍኩ ብሎ አስቤዛ መሟያ ላይ ያደረገን ነው እንዴ? ቆይ አንቺ ግን ፍቅር ነው ድግምት ነው ያዘሽ? ፍቅር ነው። ሂጂ ወዲያ። ተፈቃሪው መፈቀሩን የማያውቅበት ፍቅር። ይልቅ አንዷ ሳትቀድምሽ ንገሪ።
ስማ ሮቢ፣ ስምሪ ከጠፋች ጀምሮ ሀሳብ በሀሳብ ሆነ። መጀመሪያ የሚታሰብ መች ጠፋ ብለህ ነው? የምር ግን ሳትደብቅ ንገረኝ፣ ወዳታለህ? አንተ ያማል እንዴ? እንዴት ነው የምወዳት? እንዴት ነው የማትወዳት? ስምሪን የመሰለች ልጅ እንዴት አይነት ቆንጆ ልጅ እንደሆነች አታውቅም እንዴ? ታዲያ እንደዛ ከሆነ አንተ ወደዳታ። አይ ሮቢ፣ አሁን የምታንበረክክሽ ተገኝታለች። እንዴት ነህ? እንዴት ነሽ? ምን ነው ምን ሆነሃል? ምንም አልሆንኩም። ምንም ማለት ቤት ላድርስሽ? እንዴ አናፈኩህ? ከተገናኘን እኮ 3 ቀን ሆኖናል። በዛ ላይ ሰዓቱም ገና ነው። እሱማ ግን ሳሚ መኪናውን በቶሎ አምጣልኝ ብሎኛል። እና ይበልሃ መልሰንለት ከዛኛ ፈታ እንላለን። አይ በዛ ላይ ደግሞ ሌላ ስራ አለብኝ። አንቺን ለማድረስ ነው እዚህ የመጣሁት። ተው እንደውም ራሴ በታክሲ ሄዳለሁ። እንዴ ምን ሆነሽ ብላ አትጠይቀኝም? መልሱን እያወቅሁት ይሄ ቤት ደግሞ ምን አለበት አሁን ምን እንደሆነ ብትጠይቀኝ። ይሄ ሮቤል እኮ ነው። በ3 ቀናችን ተገናኝተን ምንም ሳያወራኝ በዛ ላይ አረማውራቱን ቀርቶ አይኔን እንኳን እንደዚህ ሳያየው ቤት ላድርስ ይሻላለኝ መሰለህ? ነገር ገብቶት ይሆናል እንዴ? ቢሆንስ እኔ ለፕሬዘንቴሽን ስዘጋጅ አልችል ብያ እንዴ ቀን ስቆጥር የነበረው እሱን ለማየት። እንግዲህ ባይናፍቅሽ ነው ወይም ደግሞ የምታስኮበልል አጋጥሞት ይሆናል ወይ ያልተናገረው ፍቅር ከአይነዋ ሻይቶት ገብቶት ይሆናል። ይበቃል። ጎሽ ይብዬ መባል ቀርቶ ዛሬ ጭራሽ ይበቃል። እና ታዲያ ለምን ትቀልድብኛለህ? እኔ በሱ ፍቅር እኮ ላብድ ነው። ይኸውልሽ ልጄ የፍቅር ስሜት ሲያድግ 2 አይነት ባህሪ ይፈጥራል። አንድ የኔ ማድረግ አለብኝ ብሎ የማመን፣ ሁለተኛው ደግሞ የኔ ባይሆንም ደስተኛ ሆኖ መተው። አንቺ ግን ቆይ የቱን ትመርጫለሽ? ምንድነው የምታወራው? የምን ምርጫ ነው የምትለኝ? የምትመርጪው ግብሽን ነው? የመጣ ይምጣ የኔ ያደርጋለሁ ነው ካልሽ ንገሪው። አይ እንዲሁ ልውደደው ካልሽ ደግሞ ራቂው። ተጨነኩብህ እኮ አባዬ። ምንድነው ነገሩ የምታወሳስብብኝ እንዴ? በሱ ፍቅር እንደዚህ እየሆንኩ እያየኸኝ ጭራሽ ራቂው ትለኛለህ? እንደዛ ከሆነ ንገሪው። ሮቤል እንደሆነ የጨመተ ልጅ ነው አይደለም። ስሜቱን ደፍሮ ሊናገር ቢርበው እህል የሚጠይቅም አይመስለኝም። ስለዚህ ንገሪው። እንዴ ቢንቀኝስ? ከሱ ሳይመጣ እኔ ሂጂ ስነግረው አመለካከቱ ቢወርድስ? ፍቅር ስሜት ነው የኔ ልጅ። ስሜት ደግሞ መቆጣጠር ይከብዳል። ስሜትን አውጥቶ መናገር ደግሞ በአመለካከት አይለካም። እሺ የኔ ልጅ ሮጌ ምናልባትም የቸኮልኩ ሊመስል ይችላል እና ደግሞ ምን አይነት አይኗ ጣልች ነች ልትለኝ ትችላለህ። ግን ከዚህ በላይ ስሜቴ ልደብቅ ስላልፈለኩኝ ነው። ስምረት ሮቢ ስማኝ፣ ይኸውልህ እንደዚህ አይነት ሲሪየስ ወሬ ማውራት እንደማትወድ እኮ አውቃለሁ። ግን ደግሞ እኔ አንተን የራሴ ማድረግ እፈልጋለሁ። ደግሞ አንተም በጣም እንደምትወደኝ አውቃለሁ። አንቺ
ስለኔ ህይወት የማታውቂው ብዙ ነገር አለ። አልወቅ፣ ምንም ችግር የለውም። በዚህ ሰዓት የፈለግከውን ልትሆን ትችላለህ። ግን የዛች ቀን ማታ ሳይክ የተሰማኝን ስሜት በምንም ነገር ልቀይረው አልችልም። አንችልም፣ አብረን መሆን አንችልም። ሮቢ፣ አሁን ይሁን እያልኩ እኮ አይደለም፣ አስብበት። እንደውም ይኸውልሽ ከዚህ በኋላ ተመልሰሽ ወደ ቤት ውስጥ እንድትመጪ አልፈልግም። በቃ ውጪ። ምን? ለምን? ስሜቴን ሳልደብቅ ስለነገርኩህ ነው? በቃ ሂጂ፣ ላትመለሺ ከህይወቴ ውስጥ ውጪ፣ ከቤቴ ውስጥ ውጪልኝ። በቃ ሂጂ። ሮቢ። ስምረት፣ በቃ ውጪልኝ። አልፈልግም። አይገባሽም እንዴ? ውጪልኝ። ጥሩ፣ አንቺ ማትወጪ ከሆነ እኔ እወጣልሻለሁ። ና ተመለስ። ይሄ አንተ ቤት ነው። እኔ ራሴ እወጣልሃለሁ። አልወደደኝም እኮ አልወድሽም አለኝ። ቆይ እኔ የምወደድ ልጅ አይደለሁም እንዴ? እንዴ በጣም ቆንጆ የምትወደጂ ወርቅ ልጅ ነሽ የኔ ልጅ። ታዲያ ለምንድን ነው ሮቢ ያልወደደኝ? እኔ እኮ በጣም ወድጀዋለሁ። ፍቅር ይታገሳል የኔ ልጅ፣ ትንሽ ታገሹ። ያለበትን ሁኔታ ስለማናቅ ነው። እስክናቅ ድረስ ብትታገሹ ቆንጆ ነው። ከታገዝኩት ነገሮች ይስተካከላሉ። እሱን የሚያውቀው ፈጣሪ ነው። አንቺ ደግሞ አፍቃሪ ልብ ስላለሽ በሱ እየኮራሽ ለቀጣይ ተዘጋጅ። እሺ የኔ ልጅ። አንተ ያማል እንዴ? አያመኝም። ምን ነው ትለኛለህ እንዴ? እስከ መቼ ድረስ ነው እንደዚህ የምትሆነው? ቆይ ምን አርጋ ነው ያባረርካት? ለምንድን ነው አልፈልግም ያልከው? ምን ሆነ ነው ሮቤ? እስከ መቼ ነው እንደዚህ መሆን የምትፈልገው? እሺ አዎ ገባኝ። ግን ጭንቀትን፣ ሐዘንን ሁሌ ለብቻና ብቻኝነትን ትመርጣለህ። ለምን? ቆይ እስቲ ንገረኝ፣ ምንድን ነው የምታስበው? እኔ ጓደኛ እኮ ነኝ። ለምን አነግረኝም? አዎ ሲከፋም ዝም፣ ስትጨነቅም ዝም፣ ሲመቱህም ዝም። ዝምታ መልስ ይሆናል ብለህ ነው ሮቤ? አይመስለኝም። እኔ ጓደኛ ነኝ። ሁሉም ነገር ለእኔ እንድትነግረኝ ፈልገው። ምንድን ነው የሚያሳስብ? እስቲ ንገረኝ። በቃ ተወኝ። እኔ በቃ እንድትወኝ ነው የምፈልገው። ተወኝ። ምን ማለት ነው ተወኝ? እችን የመሰለች ልጅ አመልጣ ስትጃጃል እንዳለኝ። ስምረት አንተ ሴት ናት። መጃጃልን አቁመህ ስሜትን አዳምጥ። አለበለዚያ ግን እሷን አተህ ስታለቅስ ማየት አልፈልግም። ተግባባን? እማኔ ማፍቀር እችላለሁ እንዴ? አንቺን ካለሽበት ሁኔታ ማውጣት ያልቻልኩ እኔ ማፍቀር እችላለሁ? ሳሚ እንደሚለው ለህይወቴ አንድ ድል መስጠት ይገባኛል? ያፈቀርኩትን ሰው የራሴ ማድረግ እችላለሁ እንዴ? ባደርግስ እንዴት አብሬያት መኖር እችላለሁ? አባቴ አንቺን የበደለሽን ያህል ያሰቃየሽን ያህል እሷን ሳላሰቃያት መኖር እችላለሁ? እስኪ ይህንን እንኳን መልሽልኝ። ቢያንስ ይህንን እንኳን አናግሪኝ እስኪ እማዬ።
ይቅርታ። ለምንድን የፈለግከኝ? ችግር አለ እንዴ? አረ የለም። ባለፈው ደውለሽ የነገርሽኝ ነገር ሰላም ስላሳጣኝ ነው በርሽ ደስ የመጣሁት። ሳምሪ እባክሽን ሮቤልን አትራቂው። አርቀውም ሳሚዬ፣ ትናንት የተፈጠረውን ነገር ከይብዬ ጋር እያወራን ነበረ። እናም ለውሳኔ እንዳልቸኩልና ይልቁንም ችግር ካለ እሱን እንዳትነግሮኝ ነበር። ሲመጪ ደስ የሚል ሀሳብ ነው። እኔ የምልክ ሳሚዬ፣ ሮቤልን የሚያስጨንቀው ግን ምንድን ነው? እሱን ልነግርሽ አልችልም። ለምን አትነግረኝም? ይኸውልሽ ሮቤል ቢፈልግ ራሱ ይነግርሽ ነበር። እኔ የሰው ታሪክ ዝም ብዬ ገብቼ አልዘባርቅ። እባክህ ለምን ሳሚ? አብረን እኮ ተጋግዘን ነው ካለበት ጭንቀት መውጣት የምንችለው። ይገባኛል። የእሱን ታሪክ ራሱ ካልነገረሽ እኔ በምን ታምር ልነግርሽ አልችልም። እባክህን ሳሚ እንድረዳው እድሉን አትንፈገኝ። አባ አታስጨንቂኝ። ቆይ አንተ ደስተኛ ሆኖ ማየት አትፈልግም? በጣም ከማንምና ከምንም በላይ እኮ። ታዲያ ንገረኛ። ልክ እንደዚህ ከተጨነቅሽ ከእሱ አትራቂ። ሮቤል ራቂኝ ስላለሽ ከእሱ አትራቂ እባክሽን። ሰሚ በጣም ነው የሚወድሽ። አንቺን የራሱ ለማድረግ ከራሱ ጋር እየተሟገተ ነው። እባክሽን ቀርበሻት። አንቺ ነሽ የምታስፈልግ። አመሰግናለሁ። ትናንት ማታ አውርተን ጨርሰናል። አንተ ደግሞ አሁንስ ቀልድ በጣም መስመር እያሳተ ነው። ቀልድ መቀለድ እንደማልወድ ታውቂያለሽ አይደለም? እና ማታ ያወራነው ነገር በሙሉ እውነት ነው እያልከኝ ነው? አዎ። በቃ ከዚህ በኋላ እኔና አንቺ አብረን መሆን አንችልም። ቆይ ለምን? የወደድኩህ ለምንድን ነው እንድንለያይ የምትፈልገው? እንደምትወደኝ እኮ አውቃለሁ። ከዚህ በላይ ደስታሽን መንጠቅ አልፈልግም። ደስታዬ እኮ አንተ ነህ። አይደለሁም። በቃ እኔን ከማወቅሽ በፊት ወደ ነበረው ህይወትሽ ተመለሽ። እኔን ግን ተይኝ፣ በእናትሽ በቃ ተይኝ። ሮቢ፣ ቆይ ለምንድን ነው እንደምወድክ የማይገባክ? እሺ ከአንተ ውጪ ማን አለኝ? አንድ እድል ብቻ ስጠኝና ካለህበት ነገር ላውጣክ። ችግር ይሁን። ቆይ ግን ለምንድን ነው የማይገባሽ? እንዲገባኝ ስለማልፈልግ ነው። አንተም ማጣት አልፈልግም። ከአንተ ጋር ቤተሰብ መስርቼ መኖር እፈልጋለሁ። በቃሽ፣ ይበቃሻል። ሮቢ፣ እንዳንተ ቆንጆ ልጆችን ወልጄ ከአንተ ጋር በፍቅር ደስ የሚል ቤተሰብ መስርቼ መኖር እፈልጋለሁ። በቃሽ። አስትር የዚህ ቤተሰብ አትበይኝ። እሺ ይበቃሻል። ስለመታኝ ለአንተ ያለኝ ስሜት አልቀነሰም፣ ግን ደግሞ ተሳክቶልካል። እጁን ላነሳብኝን ድጋሚ የሚበረከክ ሴት አይደለሁም። እሺ ቢገባህ እኮ ደስታ ልስጥክ ነበር ያልኩ። ደደብ እንደምን ዋልክ ሮቤል? ደህና ዋሉ። የመጣሁበት ምክንያት ይታወቃል። ዳር አልልም። ልጅን ስለመታት አዝኜብሃል። ይቅርታ። ያለ እናት አንዶና አድጋብኝ ሳሳላታለሁ። አሁን ደግሞ አድጋለች። ልቤን አመመኛለች። ልጄን ወዳዳት ብዬ አላስጨንቅም። ልብህ ነው የምትወደውን የሚመርጠው። የኔን ግን ልቤ ሳይሆን እጣ ፋንታዬ ነው የሚመርጥልኝ። ለምን እንዲያልክ? ምክንያቱም እኔ አባቴ ልጅ ስለሆንኩኝ። አባቴ ነው ሁሉን ነገር እየመረጠልኝ ያደግኩት። እኔ የምፈልገውን ሳይሆን እሱ የሚፈልገውን እየሰጠን ያሳደገኝ።
አሁንስ ስምረቴ እንዳልተሰጠች በምን አወቅ? ልቤ ስለመረጣት። ልቤ የመረጠው ሰው ደግሞ ሁሌ በእኔ ዕጣ ፈንታ ምክንያት ይጎዳል፣ ሁሌ ያለቅሳል፣ ልክ እንደ እናቴ። ስምረቴ ደግሞ በዕጣ ፈንታዬ ምክንያት እንድትጎዳ አልፈልግም። የሆንከውን በግልጽ ንገረኝና እንድረዳ ፍቀድልኝ። እኔን መርዳት ከፈለጉ ስምረትን ከኔ አሽሿት። እኔ እንኳን ፈልጊያት ብመጣ እንደማሉናት ነግረው ከኔ ደብቋት፣ ከኔ ሸሽጓት። ይህን ብቻ አድርጉልኝ። ሮቤል፣ የመጣውን ልወቅስ ነበር፣ ነገር ግን እንዳዝንልህ ነው ያደረገኝ። በትላንትናው ታጥረሃል። ታሪክ ባይገባኝም በትላንትናው ተተብትበሃል። ልጄን ከኔ ያርቃት ስትለኝ እሺ ልልህ አልችልም። አንድ ቀን ልጄን ብለህ ስትመጣ በሬን ከፍቼ እቀበልሃል። እስከዚያው ልጄ ካልጠላች ከናፈቀች ሂድና ያታ ደግሞ እኮ በዛ ላይ እሷም እየጠበቀችው። መትቻታለሁ። እንዴት ብዬ ነው አይኗን የማየው? መጀመሪያ ይቅርታ ጠይቃት። አለቀ። የውስጥን ንገራት። በጭራሽ አይሆንም። እኔ አጥፍቼ እኔ ልመልሳት አልችልም። የራስ ጉዳይ። ያንተን ችግር ማን ይፈታላል ራስ ካልፈታው በስተቀር? ስማ ሮቢ፣ እባክህ ልብን አድምጥ። በቃ ይቅርታ በላት። አለቀ እኮ በቃ። ከይቅርታ በላይ ምን አለ? ስምሪ፣ አቶ ይበቃል ደህና ዋሉ? ደህና ዋልክ? ከይቅርታ ጋር አንዴ ስምሪ ላዋራት። ታናግራት? እሺ ስምረት፣ እየሄድኩ እጠብቅሻለሁ። ሮቤል፣ ሰላም ዋል። ይቤን ብዙ እንዳላስጠብቀው ለምን ነበር ይፈልግ? በጣም ይቅርታ፣ አንቺ ልጅ ማንሳት አልነበረብኝም። ለእሱ አታስብ፣ ችግር የለውም። ለፍቅር የሰጠሁት መልስ ስለሆነ አምኜ ተቀብዬዋለሁ። እባክሽ እንደዚህ አይነት ነገር አትናገሪ። ታዲያ እንዴት ላውራ? አሁንም እኮ የመጣው ለመታየኝ ጥፊ ይቅርታ ልትጠይቀኝ እንጂ የኔን ፍቅር ፈልግ አይደለም። ስለዚህ ደግሞ ለራሴ የሰጠሁት መልስ ነው። ይኸውልሽ ስምሪ፣ እኔ ለአንቺ የምገባ ሰው አይደለሁም። በጭራሽ አልመጥልሽም። በቃ ለአንቺ ስለማልገባ እኮ ነው በዚህ መጠን እንደዚህ የምሸሽሽ። ታውቃለህ፣ እውነትህን ነው፣ አትገባኝም። ለምን እንደሆነ ታውቃለህ? እኔ ለአንተ የሆንኩልክን የሰጠኸውን ፍቅር ሩብ እንኳን ለእኔ ልትሰጠኝ ባለመቻልክ ነው። እኔ ለአንተ መሆንልህን ነገር አንተ መልሰህ ለእኔ መሆን አለመቻልክ ነው። የአንተን እጅ ላለመልቀቅ መታገሌ እንዳልመጥንህ አድርጎኛል። አየሽ፣ አገባሽም እኮ ያልኩት ለዚህ ነው። ምኑ ነው የማይገባኝ? ንገረኝ እስኪ። ያሳለፍኩትን ነገር ምንም የምታውቂው ነገር የለም። ያጣሁትን በማጣቴ ውስጥ ደግሞ ያሳለፍኩትን ጉዳቶች አታውቂያቸውም። አባቴን፣ እናቴን፣ ልጅነቴን አጥቻለሁ። አሁን ደግሞ ይኸው አንቺን ላጣሽ ነው። ለሱ ደግሞ ዝግጁ አይደለም።
ዛሬ እንኳን አዋሪኝ እስቲ። ዛሬ እንኳን እቀፊ። ልጅ ያለሁልህ አይዞ ብለሽ ጸጉሬን ብትዳብሽኝ ምን አለበት? ጠረንሽ እኮ ይናፍቀኛል። ምን ላድርግ? ጨነቀኝ። እምገባበት ጠፋኝ። ቆይ በእናንተ ትላንትና በእናንተ ታሪክ እኔ መቀጣት አለብኝ? አባቴ አንቺን እየደበደበሽ እሱን እያየው ስላደግኩኝ ዛሬ እኔ ማፈቅራትን ልጅ የግሌ ማድረግ አልቻልኩም። እንደ አባዬ ሆኜ ሳምሪን እንዳንቺ ማድረግ አስፈራኝ። በአባዬ ምክንያት ሞትሽን መመኘትሽ እኔን አሳጣሽ። አንቺን ማጣቴ ራሴን አሳጣኝ። ቆይ ለምንድን ነው እኔ እንደዚህ የምሆነው? ቆይ ለምንድን ነው በእናንተ ባለፈ ታሪክ እኔ የምከፍለው? ንገሪ፣ ለምንድን ነው? ንገሪኝ እማዬ፣ ለምን? እሺ ለምን? መልሽልኝ። ወደ ራስሽ ተመለሽና መልሽልኝ የምጠይቅሽን ጥያቄ። ለምን ደግሞ አትመልሽልኝ? ልቀቀኝ። አንተ ደግሞ ከየት ነው የመጣው? ልቀቀኝ። ተረጋጋ ሮቢ። አልረጋጋም። ተረጋጋ። ይኸውልህ እኔ ስምሪን አፈቅራታለሁ፣ ግን እኔ ማድረግ አልችልም። አውቃለሁ፣ ግን ተረጋግተህ ነው መሆን ያለበት። ና ሮቢ። አልቻልኩም ሮቢ፣ አልቻልኩም። ሁሉንም ነገር ስምሪን ህይወት ውስጥ ከገባች በኋላ ምንም ነገር ማድረግ አልቻልኩም። ታዲያ ለምን ገፋት? እሷ ማለት ለእኔ የመኖሬ ትርጉም ነች። እሷ ማለት ያለፈ የጨለማ ህይወቴን በብርሃን የተካችልኝ የምወዳት ሴት ነበረች። ግን በቃ እስትንፋስ ታውቃለህ፣ የምተነፍሳት አየሬ ነች። ታዲያ ለምን አብረሃት አትኖርም? አንተም ትወዳታለህ፣ እሷንም እንዳየሁት ከሆነ በጣም ነው የምትወደው። ለምን አብራችሁ አትኖሩ? ለምን ራስን በሌላ ነገር ታጨናንቃለህ? ንገረኝ እስቲ። እኔ አባቴ ልጅ ነኝ፣ የአባቴ ልጅ ነኝ። እናቴ እንድትሞት ሞቷን ሲያስመኛት የነበረው የእስክንድር ልጅ ነኝ፣ የአባቴ ልጅ ነኝ። እና ይሁና፣ አባትህ ሌላ ሰው፣ አንተ ሌላ ሰው። አዎ አባትህ እናትን ሲበድላት ነበር፣ ሁሉም ሰው ያውቃል። ግን አንተ አባትህን መሆን አትችልም። አንተ ራስህን መሆን የምትችለው ሮቤልን ብቻ ነው። ተግባባን? እንደ አባቴ ብደበድባት፣ ንገረኝ፣ ብደበድባትስ? እየደበደብኩኝ ሞቷን ባስመኛት? ልጄ ጠፋ። አንድ ልጄን ወሰዱብኝ። ልጄን ኧረ ሰው ያለ ልጄን አፋልጉኝ። ልጄ ጠፋ። የዓይኔ ማረፊያ ልጄ ጠፋ። ኧረ ሰው ያለ ዓይኔ። ኧረ ልጄን ወሰዱት። ልጄ ጠፋ። ዓይኔ ልጄ ጠፋ። ልጄ ጠፋ። ኧረ እባካችሁ ልጄን አፋልጉኝ፣ ልጄን አፋልጉኝ። ሳሚ እንዴት ነህ? እንዴት ነሽ ሰምሪ? አለሁ። ምን ነው በጠዋቱ ምን እግር ጣለክ? ባለፈው ሮቤል እንርዳው ብለሽኝ ነበር። አሁን ሁሉንም ነገር ልነግርህ ዝግጁ ነኝ። አረፈድክ። ምናልባት ምልክት ሆናለህ። አለማወቅ የተሻለ ነው። ኖ አይደለም ሳምሪ፣ በዚህ ሰዓት ከማንምና ከምንም በላይ ሮቤል አንቺን ይፈልግሻል። አሁን ራሴን ለማዳመጥ እየሞከርኩኝ ነው። ጓደኛክ ስለሆነ ብቻ ወደዛ ስሜት እንድመለስ አትገፋፋኝ እባክሽን። አንዴ ስሚ፣ ነገሮችን ተረጋግተን እናወራበት እባክሽ። ምን መሰለሽ ሳምሪ፣ የሮባ አባት ኃይለኛ ነገር ነበሩ። ማለት እናትየውን
በረባም ባረባም ያሰቃዩአቸው ነበር። እናት ሲቀጠቀጥ እያየን ያደገው በዚህ የከፋባቸው እናትየው ሮቤልም ሆነ በከሰል ጭስ ራሳቸውን አፍነው ለመግደል ሞክረው ነበር፣ ግን አልሆነም። አባትየው ደርሶ አዳናቸው። በዚህም አልበቃቸው፣ ሮቤልን ከሳቸው ነጥቀው ወሰዱባቸው። በዚህ የተነሳ ቤታቸውም ኑሯቸውም ሁሉ ነገራቸውም አስጠልቷቸው ጎዳና ላይ ወጡ። የጎዳናን ህይወት ደግሞ ታውቂዋለሽ። ነገሮች እየተደራረቡባቸው ሲመጡ ጭንቅላታቸውን ሳቱ፣ ማለት ያበዱ እና እኔን ሊቀጠቀጡኝ እብድ የሮቤል እናት ናቸው? አዎ የሮቤል እናት ናቸው። ነፍስ ካወቀ ጀምሮ እናቱ ሊረዳ ብዙ ወጥቷል፣ ብዙ ወርዷል፣ ግን አልተሳካለትም። ባለው አቅም ሁሉ ተፍጨርጭቧል፣ ግን ሊሆንለት አልቻለም። ሰምሪ አንቺን የሚሸሸው የእናቱ ጣፋንታ ይደርስብሻል ብሎ ስለሚፈራ ነው እንጂ በጣም ይወድሻል፣ እጅግ በጣም። እሺ ሮቢ አሁን የት ነው ያለው? ቤት። እሺ ምንድን ነው? ደህና አይደለሽም እንዴ? ሮብዬ ከዚህ በኋላ አይደለም ብትመታኝ ብትገለኝ ራሱ ካንተ አልለይክም። ሳምሪ በእናትሽ ወደኋላ መመለስ አልፈልግም። በቃ አንቺ ስለኔ የማታውቂው ብዙ ታሪክ አለ። በቃ ተይኝ። ሁሉንም ነገር አውቄያለሁ። በቃ ከዚህ በኋላ እናትህን አብረን ሆነን እናግዛቸዋለን። ይቅርብሽ፣ እጎዳሻለሁ። የኔ ፍቅር አንተ ራስህን ብቻ ነው የምትሆነው፣ የአባትህን ነጸብራቅ አትሆንም። በቃ በትናንት መታሰርን አቁም። እሺ በለኝና እጅህ እንዲይዝ ፍቀድልኝ። አየሽ፣ ልዩነታችን ይሄ ነው። አንቺ የምታውቂው አባትና እኔ የማውቀው አባት የሰማይና የምድር ልዩነት ነው ያላቸው። በቃ እንዳልጎዳሽ ተይኝ፣ እባክሽ ተይኝ። ሮብዬ እኔ በጣም ነው የምወድህ። እባክህን እሺ በለኝና እንድረዳህና ከጎን እንደሆን ፍቀድልኝ። ሮቢ እባክህ እሺ በለኝ። ትላንትን እንርሳው ሳይሆን ትላንትን መማሪያ አድርገን ዛሬ እንድንኖር ነው። እባክህ እሺ በለኝና ነገሮችን እናስተካክል። አንቺ ዝጠብቂኝ እሺ? ሮቢ ምን ሆንክ? ስምሪ እናቴ ጠፍታለች፣ የለችም። ተረጋጋ። የት ሄዳለች? እዚህ ተደብቃ ነው የሚሆነው። ፈልጋለሁ። አረ ከዚህ ቦታ በጭራሽ ሄዳ አታውቅም። ለደቂቃም ቢሆን ይህን ቦታ ተለይቶ አታውቅም። እሺ አንተ ተረጋጋና መፍትሄ እንፈልጋለን። ምኑን ተረጋጋሁት? እናቴ የሆነ ነገር እንዳትሆንብኝ ብቻ። ምንም አትሆንም። ተረጋጋ፣ እንፈልጋለን። ሄሎ ሳሚ፣ እናቴ ጠፍታለች። ምናልባት ታች ሰፈር ከመጣች አደራን ያዛት። እሺ እሺ፣ ቢሆንም በቃ ፈልጋት አደራን። እሺ በቃ አንቺ ወደ ቤት ሂጂ፣ እኔ እናቴ ልፈልግ። እንዴ ምን ማለት ነው? አብረን ነው እንጂ የምንፈልጋት። ለምንድን ነው እዚህ ያለሁት? ለምንድን ነው ያመጣሽኝ? ተረጋግተን እንድናስብ ብዬ እኮ ነው። ምንድነው ተረጋግቼ የማስበው? እንዴ ጠፋብኝ እኮ ዕቃ አይደለም እንዴ። እናት እኮ ነች የጠፋችብኝ። እናቴ ነች የጠፋችው እኮ። ታዲያ ውጪ በመንከራተት ምን እናመጣለን? እዚህ ቁጭ ብለን ተረጋግተን ብናወራ አይሻልም? ቆይ እናቴ እብድ ስለሆነች ነው ነገሩ እንደዚህ ያቀለላችሁት? እንዴ ተረጋጋ እንጂ ልጄ። እኛ እዚህ ድረስ የመጣ ነው መፍትሄ ፍለጋ እኮ ነው። መፍትሄው እናቴን መፈለግ ብቻ ነው። እኔ እናቴን ካጣኋት አብዳለሁ። አንደኛዬን ከህይወት ያጥቻታለሁ። ከአይኔ ግን ላጣት አልፈልግም። እባካችሁ ተረዱኝ። ቆይ እስቲ አሁን ባለችበት ሁኔታ ፎቶ ይኖርሃል? አዎ አለኝ፣ ስልኬ ላይ አለ። በጣም ጥሩ። እሱን ወደ እኔ ስልክ ላክልኝና
እኔ ፖሊስ ጣቢያ ሄጄ ላመልክት። እሺ አብረህ ልምጣ? በፍጹም ተረጋግተህ ተቀመጣለህ። እኔ ከዚህ በላይ እዚህ ቤት መቀመጥ አልችልም። ወጥቼ እናቴን መፈለግ አለብኝ። አይ እናንተ እዚሁ ሁኑ። ከኔ ጋር አብራችሁ ብዙ ለፍታችኋል። እረፍት አድርጉ። ባይሆን አቶ ይበቃል ፎቶን አሳጥፎ ከመጡ ደውሉልኛል። እኔ ቶሎ እመለሳለሁ። ሳላቅ አስከፋሁት እንዴ? አይደለም፣ ተረጋጊ። ያለበት ሁኔታ ከባድ ስለሆነ ስሚ። ለምን ወደ ይገባል? እኔ ከኔ ጋር ስላሉ እዛች አርፍ ሊሰጥ ምንም አዲስ ነገር የለም ማለት አዎ፣ እዛ ፖሊስ ጣቢያ ማመለከትኩኝ። ምንም ነገር የለም አሉኝ። ሰፈርም ልጆችን ልኪያቸው ነበር። ምንም አዲስ ነገር የለም። እሺ እናንተ ጋር አዲስ ነገር ካለ አሳውቀኝ። እሺ ቻው። ሻውን ይተባሽ ነው። ሄሎ፣ አዎ ነኝ። ምን? የት አገኘሃት? እንዴት መጣች እዛ ድረስ? እሺ ወንድሜ አደራህን በእናትህ ትንሽ አይምሮዋን ስለሚያማት እዛው ያለችበት ያዝልኝ። አሁኑኑ እመጣለሁ። እሺ መጣሁ። እናቴ ምግብ ይዤልሽ መጥቻለሁ። አትበይም? እንደለመድሽው ሰዎችን በድንጋይ አታባሪያቸው? እሺ የት ብዬ ልፈልግሽ? የት ልምጣ? እሷ ታይታለች የተባልኩበት ቦታ ሁሉ መጣው፣ ግን ላገኝሽ አልቻልኩ። ርቦሽ ይሆን ወይንስ በርዶሽ? እናቴ በጣም እየጨነቀኝ ነው። በጣም እንዴት ሆንክ? ስደርስ የለችም። በመጣችበት ሁኔታ ተመልሳ ሄደች ብለው አንከራተቱኝ። ምን እንደማደርግ ግራ ግብት ብሎኛል። ሮብዬ ግን ደህና ነህ? አይደለሁም። እናቴ ጠፍታብኝ እንዴት ደህና ልሆን እችላለሁ? ይገባኛል። አይገባሽም፣ በጭራሽ አይገባሽም። እናትሽ አብዳ ሰው እያሳደደች ጓደኞችሽ እየፈሯት የወደድሽው ሰው እናትሽን ዝቅ አድርጎ እያያት ይሄ ስሜት በጭራሽ ልትረጁ አትችይም። ከዚህም ብሶ ደግሞ እኔ ነኝ እዚህ ነኝ የማትል እብድ እናት እያለችሽ ይሄ ስሜት በጭራሽ ሊገባሽ አይችልም። በጭራሽ። እኔ እኮ አንተ እንዳትጎዳብኝ በማሰብ ነው እንጂ እናትህን ዝቅ ለማድረግ ፈልጌ አይደለም። ደክሞኛል ስምሪ፣ እውነት ደክሞኛል። ምን ማድረግ እንዳለብኝ አላውቅም። ሄሎ፣ አዎ ነኝ። አዎ አስነግረናል። የት? ደብረ ብርሃን። እሺ መጣሁ። ደብረ ብርሃን።
ሮቢ ግን አሁን የት ብለህ ነው የምትፈልጋት? የት እንዳለች እኮ አይታወቅም። ደብረ ብርሃን ነው ያለችው ተብሎ ሲደወልልኝ ሰምተሻል አይደለም? ከዚህ በፊት ሳልተደወለም ግን ከአንዴም ስንት ሄዳ እንደሌለች አረጋግጠሃል አይደል? ቆይሽ ምን እንዳደርግ ነው የምትፈልጊው? እጄን አጣጥፌ ቁጭ ልጠብቅ? አይደለም ምን እንደምታደርግ አላውቅም። ግን ምን? እኔ የደረሰብኝ መጥፎ ነገር እንዲደርስብሽ ለአንቺ ክፉ መመኘት አልፈልግም። እባክሽ ተይ። እኔ እንድትሄድ አልፈልግም። ምን እያልሽ ነው ስምረት? ያምሻል እንዴ? አዎ ያመኛል። አንተን ከራስ ጋር ሳትስማማ ማየት በጣም አሞኛል። ሮቢ ደህና አይደለህም እኮ እረፍት ያስፈልግሃል። ምን ሆኜ ነው እረፍት የሚያስፈልገኝ? ያለሁበት ሁኔታ አይገባሽም እንዴ? አትረጂኝም እንዴ ያለሁበትን ሁኔታ? አትበላም፣ አትተኛም። ጸባይ ራሱ እኮ ተለውጧል። ሮቢን ይሁን ነገር እንዳትሆንብኝ እፈራለሁ። ይኸውልሽ እናቴን ሳላገኛት ከዚህ በኋላ አልፌ መቀመጥ አልችልም። በጭራሽ እናቴን ሳላገኝ አልመለስም። አንቺ ደግሞ እኔን ጥበቃ ቆመሽ እንድትቀሪ አልፈልግም። እየቀለድክ ነው? ስለምን መጠበቅ ነው የምታወራው? በዛው ሄደክ ልትቀር ነው? አይታወቅም ስምሪ፣ ማረፊያዬም መድረሻዬም አይታወቅም። ተው ሮቢ፣ ጥለኸኝ አትሂድ። ፍቅራችንን አትግፋ። ሮቢ አትወደኝም እንዴ? በጣም ነው እንጂ የምወድሽ፣ በጣም አድርጌ ነው የምወድሽ። አንቺ ማለት እኮ ከዛ ሁሉ የጨለማ ዓመታት ውስጥ ጎተሽ ያወጣሽኝ ብርሃኔ ነሽ። የኔ ፍቅር ምን ማለት እንደሆነ ለማይገባው ሰው በአንቺ ፍቅር መያዝ ስሜቱ ምን እንደሆነ አንቺ በጭራሽ ሊገባሽ አይችልም። የኔ ፍቅር በአንቺ ፍቅር መያዝ እድለኝነት ነው። አንቺ እንድትጎጂብኝ አልፈልግም። ለዛም አትጠብቂ ነው የምልሽ። ምን ሆነሻል? ደህና አይደለሽም? እንዴት ብዬ ደህና ልሁን? እንደ ቀልድ እኮ ልቤ ወስዶት ሊሄድ ነው እኮ ነው ያለኝ። የት እንዳለች እንኳን የማያውቃትን ፍለጋ እኮ ነው የሄደው። እንዴ እናት እኮ ነች የኔ ልጅ፣ እንደዛ አይባልም። አውቃለሁ፣ ግን ደግሞ ጤነኛ ያልሆነ ሰው ነው የሚፈልገው። እሷን ፍለጋ እኮ እዚህ ሲደውል እዛ ሲደውል እኮ ተብከንክኖ እኮ አለቀ። በዛ ላይ ደግሞ እሷን ሳላገኛት አልመለስም ብሎኝ እኮ ነው የሄደው። እንዴት ብዬ ነው ዝም የምለው? የኔ ልጅ ሳሳድግሽ ፍቅርን ማስተዋልን አካፍዬ፣ አንቺ ደግሞ ትልቅ ስጦታ ፍቅር ይዘሻል። ትዕግስትና ማስተዋልን አብረሽ ካላየሽ ዋጋ የለው። ምን ላድርግ ብዬ እንደዚህ እኮ ሲምከነከን የሆነ ነገር እንዳይሆንብኝ እኮ ብዬ ነው። እንደዛ ከሆነ አግሽ፣ አንድ እርምጃ ከፊት እየቀደምሽ አግሽ። አይዞሽ። ሮቢ ያሳሚ እንዴት ነው? አለሁ። አዲስ ነው? ምን አዲስ? ምንም የለም። እናንተ ጋር ምን አለ? ኧረ እኔ ጋር ምንም የለም። ከአቶ ይልቃል ጋር ሁሉንም ክፍለ ከተማ ዞረን አየን፣ ምንም ልናገኝ አልቻለም። እኔ ደግሞ ደብረ ብርሃን ታየሽ ተብሎ ስልክ ተደውሎልኝ ወደዛ ልሄድ ነው። ሮቢ ምን ነካ? ስልክ በተደወለልህ ቁጥር ሳታረጋግጥ ልትሄድ ነው እንዴ? አባቴ ላርክ። ይልቅ የሆነ ሳንቲም ነገር ከያዝካ በድሬን በእናትህ። ችግር የለውም። ሁሉንም ለአንተስ? ጣጣ የለውም። እኔ ስራ ላይ አይደለሁ እንዴ? ተፍተፍ ብዬ ሞላላታለሁ። እሺ፣ በጣም ነው የማመሰግነው። በቃ ልሂድ። አውቶቢስ ተራ ድረስ ልሸኛ፣ በዛው ምግብ እንበላለን። አይ ይቅርብኝ እባክህ፣ በጊዜ እዛ መድረስ አለብኝ። ምን ደብረ ብርሃን እዚህች አይደለች እንዴ? ሩቅ አይደለ?
እኔ እርቦኛል ይልቅ አባለኝ። ካልክሽ እባሽ እሺ ሳሚ ሰላም ነው? ምን? እሺ አሁን መጣን። ምን አዲስ ነገር ተፈጠረ? ሮቤል መኪና አደጋ ደረሰ። ምን? ተረጋጊ ነው የሚሻለው። በቃ ፈጣሪ ያለው ነው የሚሆነው። ሮቢ አንድ ቀንም ለራስ ሳይሆን ነው ለሰው እንደዚህ ሆኖ እንደዚህ ቀሩ። ልጄ ተረጋጊ፣ ግድ የለሽ ተረጋጊ። እኔ በዚህ የሚገርመኝ ሁሌ እናቱን እየተመኘ እናቱን አለማግኘቱ። ወይኔ ወንድም፣ ወይኔ ወንድም። እንደማታዝንብኝ እርግጠኛ ነኝ። ግን እኔ በቃ ሮቢ እንደዚህ ሆኖ እኔ እዚህ መቀመጥ አልችልም። ለሱ ስል ሳይሆን ለራሴ ስል ሄጄ እናቱን እፈልጋታለሁ። ፍቅርን የተማርኩትኝ ካንተና ከእናቴ ነው። አሁን ደግሞ የኔ ተራ ነው። እባክህ ፍቅርን እንድኖር እርዳኝ። ሄጄ እፈልጋታለሁ። ሳላገኛት ግን አልመለስም። እሺ እኔ ልጅ አንቺ ተረጋጊ ብቻ እሺ።
ነው አሁን? ትንሽ አላላለ? እድሜ ደርሶ አሁንማ በጣም ደህና ነኝ። አቶ ይበቃል? ግድ የለም ይቤ በለኝ። እሺ ይቤ። ስምረት የት ሄዳ ነው? ሆስፒታልም አላየኋት። ትንሽ የክላሷ ጉዳይ አላልቅ ብሏት ነው። ያው ተመራቂማ አይደለች። ታዲያ ለ4 ቀን ሙሉ ሳታኝ ትጠፋለች? ምን አልክ? አይ ምንም እዚሁ ነው። በቃ እኔ እናቴን ለመፈለግ መሄድ አለብኝ። ያው እስካሁን ድረስ ላደረጉልኝ እንክብካቤና ስለ ሁሉም ነገር አመሰግናለሁ። እግዚአብሔር ብድሮትን ይክፈሉት። እናትን ማግኘት ከፈለክ መጀመሪያ አንተ አገግም። አንተ ራስን እየጎዳ እንዴት እናትን ማዳን ትችላለህ? ግዴታዬ ነው። እንደዛ ማሰብ መልካም፣ ግን አታስብ። እናትን ፍለጋ የወጡ ሰዎች አሉ። አንተ አታስፈልግም። እነማ? ሰኒና ጓደኞቹ ናቸው። እስቲ አየሩም ቀዝቀዝ እያለ ስለሆነ እስቲ ወደ ቤት እንባላለን። ዛሬ ከስም ሊበረካት ይሁና። ታዲያ ይህን ያህል ጊዜ እዚህ ቤት ውስጥ አልመጣች። ስልክ ደውላ እንዴት ና አላለችኝ። ከዚህ ሁሉ ጊዜ በኋላ መታ ልታናግር የምትፈልግ ይመስላል? ምንድን ነው የምታካብደው? ይቤ ነግረዋል እኮ ትምህርት ነበረባት ብሎ። እሺ ቆይ የእናቴስ ጉዳይ እና ቡቹ እየፈለጓት ነው አልክ፣ ግን ያው እስካሁን ምንም አዲስ ነገር የለም። እየፈለጓት ነው እነሱማ። ዛሬ እርፍ እንበልና ነገን እናንተ ወተን ተፍተፍ ብለን እንፈልጋቸዋለን። ግድ የለም አታስባት። ዛሬ እንረፍ ይለኛል እንዴ? ቤታችን ብንሆን እሺ እናርፋለን። አሁን ሰው ቤት እኮ ነው ያለነው። ምንድን ነው የምናርፈው? በቃ ምንም ችግር የለውም አልኳ። እንዴ ምን አለ አንተ እንዴ? ልክ እቺ ነገር ዛሬ ሳታስፈልጋት ቀረም። ቀለበቷን ያዝ አድርጋት። እንግዶቻችን እየመጡ ዛሬ የደስታችን ቀን። እስቲ አረፍ በሉና እንጫወት። ጋሽቤ ከዛ በፊት ግን አንዴ ሰምሪ ላውራት ትችላለህ? Lighten up, take me on your magic river. Tell me all your dreams align. Sign me up and tell me የኔ ፍቅር ኦዬ ያኔ ለምርቃቴ ምን አይነት ስጦታ ነው የምትሰጠኝ አልሽኝ? ትዝ ይልሻል? እንደዛ ፊትህን ጥለጥለኸኝ እርከው እንዴት ነው የምረሳልህ?
ከዛ ጊዜ ጀምሮ ነው ለአንቺ የተለየ ስሜት የተሰማኝ። ግን እንደዚህ እንቀራረባለን፣ ይህን ያህል እወድሻለሁ ብዬ በፍጹም አላሰብኩም ነበር። በጣም ነው የምወድሽ። እኔም በጣም ነው የምወድክ። የኔ ፍቅር ታገቢኛለሽ? አገባለሁ።